አለ። እንደምን ሰነበታችሁ አድማጮቻችን። በዛሬ ዝግጅታችን መቆያ በሚል ርዕስ አበራ ለማ ለንባብ ካበቃው የአጭር ልቦለዶችና የስነ ግጥም መድብል መጽሐፍ ውስጥ ሞገደኛው ነውጤ የሚለውን ድርሰት መርጠንላችኋል። ተራኪ ፍቃዱ ተክለማርያም። ሞገደኛው ነውጤ። ስምህ እንዳቀረቀሩ ጠየቁት ዳኛው። ነውጤ ደስታ መልስ ሰጠ ተረጋግቶ። እድሜ አሉና ቀና ብለው የጎድን አስተዋሉት። ደጃች ገለታ ወርቾ ለበአ ኢየሱስ ላይ ግብር ያጋቡለት ነው ይላሉ የተወለዱት። እንግዲህ ዘመኑን ያስሉት የትና የት መሰል ወጦ ህሩ ነውሩ እንደሚያሰላሰው አመልካች ጣቱን በጆሮ ግንዱ ላይ ደግኖ መለሰላቸው። ዓመተ ምህረቱን አታውቀው? ፊት ለፊት በጥያቄያቸው አፈጠጡበት። ምን የምህረት ዘመን አንዴ ይመጣል አንዴ ይሄዳል፣ ምን ተይዞ ብለው ነው ጌታው? ሲለው አዝመራው የሰጠ ይሆናል፣ ሲለው ውርጩና አረሙ በቡአያው ያስረዋል፣ ምን ወጦ ብለው ነው አለና የቅርታ ድምጽ ታሰማ። በአማርኛችን አልተግባባንም መሰለኝ። እኔ ያልኩህ ሲሉ አቋረጣቸው ተከሳሹ ነውጤ። ርቅ የጨዋቱ ተከተማ ሰው ጋር መጫወትን እንዲያው ታንጀቴ ነው የምወደው። አቶ ነውጤ ለምትጠየቀው ጉዳይ ብቻ መልስ ስጥ። አድራሻ ፌጥራ መርሃ ቤቴ፣ ስራ ግብርና። ለምን እንደተከሰስክ ታውቃለህ? ማ እኔ? ጥያቄው ለሱ እንደው የተጠራጠረ መሰለ። አሁን አንተ? እኔ ለምን እንደተከሰስኩ? አሁን አንተ? የለም አላውቅም። ፍርጥም ባለ አነጋገር መለሰ። ነፍስ አላጠፋህም? ሆነ ብለው ወንጀላቸውን እንደሚክዱ ተከሳሾች ሁሉ የነውጤም አዝማሚያ ወደዚያው ሳይሆን አይቀርም የሚል ግምት የወሰዱት ዳኛ የምጸት ፈገግታ አሳዩ። ነፍስ? የምን ነፍስ? ስብሐት ለአብ ወወልድ። ነውጤ መሐላ ናቱን የተመታ ያህል በድንጋጤ ወከክ አለ። የሰው ነፍስ? ኧረ በፍቱ እንኳን የሰው ነፍስ የጫጩት ያሳዝነኛል። በስማ አሁንም ድንጋጤው አልለቀቀውም። መስቀለኛ ማተበ። ተፈራ ደፍርስን አልገደልክም? ዳኛው እንደመቆጣት አሉ። ተፈራ ሞተ እንዴ? ወይኔ ወንድሜ ወይኔ! ራሱን በእጆቹ ይዞ መጮህ ሲጀምር ዳኛው አቋረጡት። እንዳይሞት አድርገህ ኖሯል እንዴ የገደልከው? በምጸት ሳቅ አሉ። ኧረ አልገደልኩትም።
መሞቱንም ገና ከርሶ መስማቴ ነው። ወይኔ ወይኔ ወንድሜ፣ ወይኔ አብሮ አደጌ፣ ወይኔ ወይኔ። ለመሆኑ የት ነው የሞተው? አለና ከአንጀቱ ስቅስቅ ብሎ ማልቀሱም ተያያዘው። ለተጠየቀው ጥያቄ በትክክል መልሱን ስጥ። ምን ታምታታለህ? ተከሳሹ የሚያፌዝባቸው መሰላቸውና የምር ተቆጡ። ጌታዬ፣ አብረን አፈር ፈጭተን ውሃ ተራጭተን በአንድ ቀዬ ያደግነን እኮ። እውነት ሆነ ነው እንዲህ የሚሉኝ? እውነት ተፈራ ሞተ? የት ነው የተቀበረው? ወይኔ ተፈራ፣ ወይኔ ተፈራ፣ ወይኔ ጓዴ። በፍርድ ቤቱ ውስጥ እየየውን አቀለጠው። አትጩህብን። ለመሆኑ ወንጀሉን ለመፈጸም ያነሳሳ ምክንያት ምንድን ነው? የዕለት ወይስ የቆየ ግጭት ነበራችሁ? ዳኛው ወደ ጉዳዩ ጭብጥ ቶሎ ለመሸጋገርና ተከሳሹ የዘየደውን የማምለጫ መንገድ ለማሰናከል የነቁ መሰሉ። አይ ጌታዬ፣ እሱንስ አያንሱት። ያኔ የጠላት ሀገራችንን በወረራት ዘመን በገና ጭራ ሩር ስንጫወት ነፍሱን ይማረውና ከወሰን ጋር ክፉኛ ተጋይተው ተፈራ ባፍና ባፍንጫው ደም ሲተፋ ተሸክሜው ተቤት ያገባሁትና ነፍሱን ያተረፍኩት እኔ ነበርኩ። ዋ ምን ያደርጋል፣ የልጅነት ጓደኛ ትዝታው ብዙ ነው። እንዲህ አሁን እውነት ተፈራ ሞተ ነው የሚሉኝ? ወይኔ ተፈራ፣ ወይኔ ጓዴ፣ ወይኔ ወይኔ። መልሰህ እኔኑ ትጠይቃለህ? በንዴት የንባብ መነጽራቸውን ከጠረጴዛው ላይ ወርወር አደረጉት። ዳኛው ይርታ ጌታዬ፣ ለመሆኑ ምን ነክቶት ነው የሞተው? ወይኔ ጓዴ፣ ወይኔ ተፈራ፣ ወይኔ ወይኔ። ነውጤ ራሱንና ወገቡን አፈራርቆ በእጆቹ እየያዘ እየየውን ቀጠለ። ምንድን ነው የምታምታታው? ማነህ? ስነ ስርዓት አስከባሪ፣ ና አውጣልኝ ከዚህ። አእምሮ የተነካ መሆን አለበት። አማኑኤል ተልኮ የምርመራው ውጤት የዛሬ ሳምንት ከፋይሉ ጋር ተያይዞ እንዲቀርብልኝ ሲሉ በቁጣ የቀሉ ድፍርስ አይኖቻቸውን እያጉረጠረጡ ትእዛዝ ሰጡ። ሲቆጡ የሰው ቀልብ ይገፋሉ። ወይኔ ተፈራ፣ ወይኔ ጓዴ፣ ወይኔ ጅግናው፣ ወይኔ ቶክቻው፣ ወይኔ ወይኔ እያለ በስነ ስርዓት አስከባሪው እየተገፈተረ ወደ ማረፊያ ቤት ተወሰደ። በሁኔታው ያልተደናገጠ ሰው አልነበረም። ይህን ሆስፒታል ታውቀዋለህ? መርማሪው ከአማኑኤል የስነ አእምሮ ታዋቂ ዶክተሮች መካከል አንዱ ነበር። እንዲያው አለ ነውጤ ፍርጥም ብሎ። የሆስፒታሉን ስም አታውቅም? እንዲያውም አለና በድጋሚ አለማወቁን ለማረጋገጥ ያህል አንገቱን ነቀነቀ። አማኑኤል ሲባል ሰምተህ አታውቅም? በአግራሞት አይነት አፍጥጦ ተመለከተው። እንዴታ፣ ምን መስማት ብቻ አሳምሬ ነው የማውቀው። አንቱ ጌታ፣ እውነት ወፍና አማኑኤልን ሳላወርቼ ነው የሚጠይቁኝ? በእጅጉ ነው የማውቀው። እንዴት የደራ የኮራ ታቦት መሰለዎት! አያጠዱ ማማር፣ አየጉልላቱ አሰራር ወደርም የለው አለና የአገሩን ታቦት የተጠየቀ መስሎት ለጠያቀው በሚገባ ለማስረዳት ሞከረ። ገባኝ፣ አሳምረ ነው የምታውቀው። ለመሆኑ ልጆች አሉ? አለና የስነ አእምሮ ምርመራውን ቀጠለ ዶክተሩ። እንዴታ፣ ያውም ዝግባ የመሳሰሉ ሞታው ጠራቸውና 2 ወንዶች 2 ሴቶች አሉኝ። የባህር ልጅ እዚያው አገር ቤት የሞት ዳሩን ይዞ ግብርናውን ያስሄደዋል። ብቻ እንዲያው ሾታ ላይ በቤቱ ገብቶ ወንድ ልጅ አልባረከለት አለ እንጂ 2 ሴቶች ልጆችስ አፈርቷል። ተከታይዋ ሴቷ ልጅ አሁን በእርቧ አባወራዋ ሞተባት እንጂ ደህና ማች አፈራችልኝ ነበረች። ብቻ እንዲያው ከጊዜ በኋላ ጤና ታብናለች። የእሷም ተከታይ ሐረርጌ ገብታ ከከተመች ያለፈው ትእዛዝ ገብርኤል ድፍና 8 ዓመቷ። ብቻ እንዲያው ጨካኝ ብጤ ነች ከልጅነቷም።
አንድ ሁለቴ ወረቀት ተጣፈች፣ ተነስፍራዋም ድምጧ ጠፍቷል። የመጨረሻ ልጄ ግን ወታደር ነው። የሚጥፍልኝ ወረቀት ሰላምታ አጣጣፍ እንዲህ አይምሰልዎት። እንዲያው ጌታው አተኳኮስ መቼም በአባቱ ነው ይቆለዋል አሉ። ይህንን ረጅም ቢሞት ፎር ጥሩ ነው። ደህና ልጆች አፍርተሃል። በነገራችን ላይ ራስክን ያመሃል? ኧረ ንክች ተፈጥሬ ይህን ያህል ዘመን ስኖር አንድን ራሴን ብዬ የተኛሁበት ለት የለም። እንደው ብቻ አንዳንዴ ደመና ሲዞር ብርድ ብርድ ይለኛል። መጥፎ የበረሃ ንዳድ አለችብኝ። አልፋ አልፋ ትነሳብኛለች። ወዲያ ህመም የሚሉት አያኝም። ተመስገን ነው ጌታዬ አለና በደስታ ፈገግ አለ ነውጤ። ዶክተሩ አንዳንድ ማስታወሻ እያሰፈረ ነው። ከሰዎች ጋር ምን ያህል አግባብ አለ? በክፉ የሚተናኮሉህና ሰላምክን የሚያደፈርሱ ሰዎች አሉ? እንዲያው የተጣላሃቸው ሰዎች ካሉ? ያጠባዋ ማርያም እሬ ነውጤ ያለ እኔ በአገሬ የተከበርኩ የታፈርኩና የተጠራሁ ሰው ነኝ። የተጣላ ማስታረቅ፣ የታመመ መጠየቅ፣ የተቸገረ መርዳት፣ የሞተ መዕበር እንጂ ከክፉ ምገጥም አይደለሁ። ኧረ በስመ አብ በሉ አንቱ። እንዲያው ምን ሲሉ ይሄን አሰቡት? ሳሊ ለነ እድስት ነውጤ ፊቱን አስከፍቶ አማተበ። ደህና ይበቃናል፣ ውጭ ቆይ። አይ ጌታው ጨዋታዋስ እንዲያው ጥሞኝ ነበር። እስቲ ሌላ ጊዜ ደግሞ በብዙ አወጋዎታለሁ። በሉ ጤና ይስጥልኝ፣ ጤና ይስጥልኝ ጌታው። እግዚአብሔር ያክብርልኝ፣ እግዚአብሔር ያሰንብትልኝ እያለ እጅ ነስቶ በአንዲት ነርስ ረዳትነት የዶክተሩን በር ከፍቶ ወጣ። ሲስተር፣ ይህንን የሕክምና የምስክር ወረቀት ወደ ፍርድ ቤቱ እንዲላክ አድርጊ አለና ዶክተሩ የጻፈውን ማስረጃ ለነርሷ ከፋይል ጋር አቀበላት። አሃ ሐኪሙ ጤናማ ሰው ነው ብለዋል አሉት ዳኛው በቀጠሮ ቀን ነውጤ ከችሎት ቀርቦ በተከሳሽነት እንደቆመ። ጤናማ ሰው ነው ብለዋል? አንቱ ጌታው ታምሜ ኖሯል እንዴ? ኧረ አንተ ያለ ኧረ ሐኪምን በእጁ ደሶኛ ያውቅ። እንዴት ነው የሚሉኝ ጌታው? የመገረምም የመደነቅም ሁኔታ ከፊቱ እያስነበበ በጥያቄ አይነት ዳኛውን ትኩር አድርጎ ተመለከተ። ደህናማ ሆነ የሰራኸውን ወንጀል ባልሸፈጥክ ነበር። በምጸታዊ አነጋገር ባሽሙር ነካ አርገውት ፊታቸው ባለው ፋይል ላይ አይኖቻቸውን ወረወሩ። ጤና መሆን ወንጀል ነው እንዴ ጌታው? ምን ሽፍጥስ አለው? ኧረ ጤና ነኝ ጌታው። ለአሽሙሩ አሽሙር በመመለሱ የእርካታ ፈገግታ በዙሪያው ገባው ለተቀመጡት ከፊቱ ላይ አስነበበ። አታምታታ፣ ፍየል ወዲህ ቅዝምዝም ወዲያ። በብዕራቸው ወደ ነውጤ እያመለከቱ ገሰጹት። እንዴ ጤነኛ ነኝ እኮ ነው የምለው። ጤና መሆን ማምታታት ነው እንዴ ጌታው? ኧረ ምን ጉድ ነው የለባው። መገረሙን ለመግለጽ አመልካች ጣቱን አፍንጫው ላይ ጣል አደረገ። አሁንም አታምታታ፣ የሰራውን ወንጀል በዝርዝር ግለጥ ነው የምልህ አሉና በብስጭት መነጽራቸውን አውልቀው እንደ ልማዳቸው ወርወር አደረጉት። ቀዩ ፊታቸው ድልህ መሰለ። የምን ዝርዝር? ጤናማነቴ ከትናንት በስቲያ አንድ ጨዋ ሰው ጠይቆኝ ያወጋሁትን ደህና እሺ ልንገሮት ራሴን ብዬ ስለ ጤንነቱ በዝርዝር ሊያስረዳ ተረጋግቶ ሲጀምር ዳኛው በቁጣ አቋረጡት። የተፈራን አሟሟትና ያንተን አገዳደል አስረዳ ነው የምልህ። ሲናደዱ ቅንድባቸው እንደመቆም ብሎ ግርማ ሞገሳቸው ያስፈራል። ጌታው የምሮን ነው እንዴ? ተፈራ ሞቷል እንዴ? ምን ነው ምን አገኘው? ወይኔ ተፈራ፣ ወይኔ ባልንጀሬ፣ ወይኔ አብሮ አደጌ እያለ እንደተለመደው እየየውን ሲያቀልጠው
ችሎቱ ቀፎ እንደተነካ ንብ አንዴ በእምምታ ጸጥታው ተናወጠ። አትጩህብን! ግድያውን አልፈጸምኩ ነው የምትለው? ዳኛው ነውጤን ወደ ወንጀሉ ጭብጥ ለማምጣት የሚታገሉ ይመስላል። ኧረ ጎበዝ፣ እኚህ ሰው የምራቸውን ነው መሰል። ተፈራ ሞተ! ወይኔ ሳተናው! ተፈራ እየየውን ሲያያዘው አቃቤ ሕጉ ጣልቃ ገባ። ክቡር ፍርድ ቤቱ አስተያየት እንድሰጥ እንዲፈቀድልኝ ይጠይቃለሁ አለና እጅ እንደመንሳት አለ። አቃቤ ሕጉ ከተቀመጠበት ተነስቶ እሺ አቃቤ ሕግ ተናገር አሉ ዳኛው ፈገግ ብለው። ተከሳሽ ቃላትን በመጠምዘዝና ሐሳብን በማወዛገብ ከጭብጡ ለማውጣት ታጥቆ የተነሳ ስለሆነ ክቡር ፍርድ ቤቱ የሕግ ምስክሮቹን እንዳቀርብ ይፈቀድልኝ። አሁንም በተረጋጋና ትህትና በተሞላበት አነጋገር እጅ ነስቶ ጠየቀ አቃቤ ሕጉ። የለም፣ የእምነት የክህደት ቃሉን ሳይሰጥ ሊሆን አይችልም አሉ ዳኛው ካባቸውን ከትከሻቸው ላይ ግራና ቀኝ ሳብ ሳብ አድርገው። እንግዲያው ተከሳሹ ለፍርድ ቤቱ ስራ ያልተመቸ ከመሆኑም በላይ በፌዝና በቀልድ ችሎቱን ለማስደፈር የታጠቀ ነውና አንድ እርምጃ ይወሰድልኝ። የአቃቤ ሕጉ አነጋገር የማስጠንቀቂያነት ድምጸት የተላበሰ ነው። አቶ ነውጤ የአቃቤ ሕግን አስተያየት አዳመጥክ? ምንድን ነው መልስህ? በምጸት ፈገግታ በመነጽራቸው አናት አሸጋግረው ተመለከቱት። አይ ጌታው፣ ምኑንም አላዳመጡ። ልቤ በልጓ አዝመራ ላይ ተንጠልጥሎ ያረዳውን መሬት እንዴት በደቦ እንደማሳርሰው በሐሳቤ አቀብ ቁልቁል ስለው ነበር ላፍታ። እውነትም በችሎቱ ላይ ታፌዛለህና እዚህ የተሰየምነው ለጨዋታ መሰለህ እንዴ? እንዴት ችሎቱን አታዳምጥም? ትከሻቸውን ሰበቅ እያደረጉ ከግር እስከ ራሱ ገላመጡት። ዳኛው ችሎት? የምን ችሎት ጌታ? የምንስ ፌዝ መጣብኝ? ኧረ ባጠባይቱ! የለም አይሆንም ጌታው፣ አይፈታተኑኝ እንጂ እመብርሃንም አትወደው እንዲህ ያለውን አጓጉል መንገድ። ነውጤም በበኩሉ ያመረረና የተቆጣ መሰለ። የምን ችሎት? ለመሆኑ ምን መሰልን? ቀጥ ብለህ ትናገራለህ? ተናገር፣ ያለዚያ ጸጉርህን ተላጭተህ ትገባታለህ አሉና ዳኛው ብዕራቸውን በነውጤ ላይ ቀስረው እንደ መሳት አሉ። ኧረ ይተው ጌታው፣ በእኔ አምሳሌ የተፈጠረ ለይቼ የማው ወፍጣና ገበሬ ነኝ። ዛሬ እርፍ ጨብጬ ባያዩኝ ከከተማ ወደልዳ መድበውኝ ሰውና ሌላን ለይቼ የማላው አስመስለውኝ እዚህ ጀማ ፊት ያዋርዱኛል። ኧረ አንደየ የሚወደውም ነገር አይደል ጌታው። መንፈሱ በመቆጣቱ ያ እንደ ጅማት ከሮ የሚታይ የጆሮ ግንዱ ደም ስር ይበልጥ እንደ ሸምበቆ ደደረ። በቅሬታ ግንባሩን አሻሸና በረዥሙ ተንፍሶ የዳኛውን መልስ ተጠባበቀ። ክቡር ፍርድ ቤቱ የችሎቱን ስነ ስርዓት እንዲያስከብርልኝ በድጋሚ ጠይቃለሁ። ተከሳሽ አሁንም ከዋናው ጭብጥ እየወጣ ነውና ክቡር ፍርድ ቤቱ ስነ ስርዓቱን ያስከብርልኝ አለ አቃቤ ሕጉ ጣልቃ ገብቶ። የአቃቤ ሕግን አስተያየት ተቀብለናል። አቶ ነውጤ የወንጀሉን ድርጊት በሙሉ አልፈጸምኩም ነው የምትለው ማለት ነው? ደህና፣ ይሄው ይመዝገብልህ። ዳኛው በጉዳዩ የተሰላቹና ወደ ዋናው ጭብጥ ፈጥነው በመድረስ እልባት ሊያበጁለት የፈለጉ ይመስላሉ። ወንጀል? የምን ወንጀል ጌታው? ኧረ በለባው ውል ያለው ነገር እንጨዋወት። የልጅ ጨዋታ ሆነ እኮ እይታችን ሁሉ። በመገረም መልክ ራሱን ነቅንቆ በቅሬታ አንገቱን ደፋ አደረገ። ነውጤ በቃ ሌላ አስተያየት አያስፈልግም። ተፈራን አልገደልኩም ብለሃል፣ ይኸው ተመዝግቦልሃል። የዛሬ ሳምንት የምስክሮች ቃል በየተራ ይሰማል አሉና ዳኛው
እየተቻኮሉ አጀንዳቸው ላይ ማስታወሻቸውን ያሰፍሩ ጀመር። አንቱ ጌታው ደህናም አይደሉ እንዴ? እድም ተፈራ ሞተ ብለው አረዱኝ። ይሁን እርሜን አገሬ ስገባ አወጣዋለሁ ብዬ ሐዘኔን ውጬ እምባዬን ጠጥቼ አየሁ። ቲሆን መርዶ ለዘመድ የሚረዳው በወጉ በስርዓቱ ማልዶ ተቤት ተመቶ ነበር። ጌታው ግን ታደባባይ ገለጠጡት። እይምታ ቢያድርብኝም ችየው ወግወን ታዳምጥ ወየሁ። አሁን ደግሞ ወደኔ ጠጋ ማለቱ ለምን ነው ጌታ? ከልቡ የተቀየመ ለመሆኑ የሚያሰማው ድምጸት ሌላ እምምታን ከችሎቱ አካባቢ ጋበዘ። በቃ ብያለሁ፣ ያንተን ጉዳይ ለሳምንት ብያለሁ፣ ዘግቻለሁ አሉና ዳኛው ለስነ ስርዓት አስከባሪው የእጅ ምልክት ሲሰጡ ነውጤ ወደ ማረፊያ ክፍሉ ተወሰደ። አቃቤ ሕግ፣ የሕግ ምስክሮች በሙሉ ቀርበዋል ሲሉ ዳኛው ጠየቁ። ነውጤን በዓይናቸው ገረፍ አድርገው በሚገባ ጌታዬ፣ 3ቱም ቀርበዋል አለ ከተቀመጠበት ተነስቶ እጅ እየነሳ። የተከሳሽ ጠበቃና ተከሳሽ ቀርባችኋል አሉ አይተው እንዳላዩ ለደንቡ ያህል ዳኛው። አዎን ጌታዬ ቀርበናል አለ በመልሱ ለነውጤ መንግስት ያቆመለት ጠበቃ። ስምህ ሲሉ የመጀመሪያውን የሕግ ምስክር መጠየቅ ጀመሩ ዳኛው። አለበል ዘለቀ አለ የመጀመሪያው ምስክር በልበ ሙሉነት። እድሜ 40 መንፈር፣ ስራ እርሻ። ገዳይና ሟችን ታውቃቸው አለ? አሳምሬ። ጸብ ወይም ዝምድና አለ? ዝምድናስ የለኝም፣ ግን አጠብ የተሟቹ ነበር። በምን ተጣላችሁ? ተዋታበትም አትነሃው ስለው አሻፈረኝ በማለቱ። ምኑን ግልጥ አድርገው እስቲ። ግራ የገባቸው መሰሉ ዳኛው በምስክሩ አነጋገር። ቦምቡን ነዋ። ኋላ ምኑን ነው? የቱን ቦምብ? አይዞህ ረጋ ብለህ አስረዳን። ለወንጀሉ መንስኤ የሚሆን አዲስ ፍንጭ የሚያገኙ መስሏቸው ፊታቸው በተስፋ ፈካ። አያ ነውጤ ካራ አሰራው ያለውን ነገሩን ዳኛው እንዴት ሳያውቁት እስከዛሬ ቆዩ የሚል አይነት መደመም አሳየ ባመላለሱ። ጌታው ሲያብል ነው ምሳር እንዲያሰራው ነው የሸለምኩት። ነውጤ ጣልቃ ገብቶ ማረሚያ ሲሰጥ በችሎት ውስጥ የተገኘው በሙሉ ሳቀ ባነጋገሩ። ክቡር ፍርድ ቤቱ ይህን ነጥብ እንዲመዘግብልኝ እጠይቃለሁ አለ አቃቤ ሕጉ እየተቻኮለ። ተመዝግቧል አቃቤ ሕግ። አቶ አለበል፣ ለመሆኑ መቼና የት ቦታ ነው ሟች ስጦታውን የተቀበለው? ዳኛው ሌላ ጥያቄ አቀረቡ። እንጃ እሱ ሲል ሰማሁት አለና ትከሻውን ከግራ ወደ ቀኝ መታ አደረገ። እና ቦምቡን ሲነካካ ፈንድቶ ነው የገደለው ማለት ነው? ዳኛው ጉዳዩን ፈጥነው ወደ መጀመሪያው ፍንጭ መለሱት። የለም የተጣላንበት ምክንያት ማለቴ ነው ተሟቹ። ጥያቄው ተፈራን የገደለው ማን ነው? ነጥቤ ይሄ ነው። ጊዜያችንን ለምን በከንቱ ታጠፋለህ? ነገሩ በጠበቁት መንገድ ባለመሄዱ ቅር የተሰኙ መሆናቸውን ካነጋገራቸው ያስታውቃል። እሱን እንጃ ተኔ ገዳዩ ራሱ ቢናገር አይሻልም? የአንደኛው ምስክር መልስ ቁርጥ ያለ ሆነ። እኮ ማን ነው ገዳዩ? እሱን እኮ ነው የምጠይቅህ። እንግዲህ ውሃው ይሁን ነውጤ ይሁን ማን መረመረው ብለው ነው። የምን ውሃ? ሌላ ፍንጭ በመስጠት ዳኛው ግራ የተጋቡ መሰሉ። ዠማኗ አብረው ሊሻገሩ ካምባ የወጡበት። ምን አይነት አስቸጋሪ ነገር ነው። አቃቤ ሕግ የቴክኒክ ማስረጃ አለ? ካለህ እንድታቀርብ። የሆነው ሆነና አቶ አለበል የምታውቀው ይህንኑ ነው። የነገሩ ውል እንደገና የጠፋባቸው ስለመሰላቸው በውስጣቸው የስጋት ስሜት አሳደሩ። እንግዲህ አማቲ ሞታ ብር ያልነበሩ ምኑን ተምን ይዤሉ ጌታ
እንደ ወዳጅ እንደ ዘመድ የተለአመ አጥንቱን ተመቅበር በተር። ይሄ መልሱም ለምስክርነት መብቃቱን በችሎቱ ፊት አጠራጣሪ ያደረገውና ከችሎቱ ወጣ። ሁለተኛ ምስክር ይቅረብ አሉና ትእዛዝ ሰጡ። ዳኛው ለአቃቤ ሕግ ብሽቅ ብለዋል። ቀርቧል ጌታዬ ሲል እጅ ነስቶ ተቀመጠ። አቃቤ ሕግ ስምህ አሉ ዳኛው። አለባቸው ተሻገር። እድሜ የፊታችን ታሳስ ገብርኤል 43 ይሞላኛል። ስራ ሽመና። አቶ አለባቸው ገዳይና ሟችን ታውቃቸዋለህ? አሳምሬ። ጸብ ወይ ዝምድና አላችሁ? ከሁለቱም ጸብ የለኝ፣ ብቻ ሟቹ ዋርሳይ ነበር። ዝምድና አላችሁ ማለት ነው? እንዴታ ዋርሳይ ነበር እያልኩት። አመላለሱ ሁሉ ቀልጣፋና ምጥን ያለ በመሆኑ ዳኛው ማስታወሻ እስኪይዙ ፋታ አልሰጣቸው። አቶ ተፈራ ሲሞት የት ነበርክ? ተቤቴ። ማን እንደገደለው ታውቃለህ? አያነው ጤናዋ። በምን አወቅ? ሲገለው አይተሃል? እንዴ ድፍን አገር አውርቶ የጨረሰውን ይርብኛል ሄድም ትለው የግድ ይዞት የሄደው አሉ አለ ኮስተር ብሎ ሁለተኛው ምስክር አቶ አለባቸው። እኮ ሲገለው አይተሃል ወይ? መነጽራቸውን ከፍና ዝቅ እያደረጉ መልሱን በጉጉት ጠበቁ። ዳኛው አብረው ጀማል ሊሻገሩት ሄዱ። የእግዚአብሔር ሰላምታ ሰጥተው ነው ሁለቱም ባጠገብ ያለፉ። እንግዲህ እንደወጣ ሲር ማን ገደለው ይባላል ብለው ነው ጤነይ። የተከሳሽ ጠበቃ የምታነሳው መስቀለኛ ጥያቄ አለ አሉ ዞር ብለው ጠበቃውን ተስፋ በቆረጠ አጠያየቅ አይነት። አሁን አለኝ። አብረው እንደወጡ መቅረቱን እንጂ ከወሬ ሌላ ሲገለው ግን አላየህም አይደል አቶ አለባቸው? ተናግሬ ምን መድገም ያስፈልጋል አለ ፍርጥም ብሎ። ሌላ መጠይቀው የለኝ። እንግዲህ አድማጮቻችን ሞገደኛው ነውጤ በዚሁ አላበቃም። ከመጽሐፍ ዓለም ሞገደኛው ነውጤ በነፍስ ግድያ ተከሶ ፍርድ ቤት እንደቀረበ የእምነት ክህደት ቃሉን እንዲሰጥ ዳኛው ቢጠይቁት ጌታዬ አብረን አፈር ፈጭተን ውሃ ተራጭተን በአንድ ቀዬ አድገን እውነቱን ነው እንዴ የሚሉኝ? እውነት ተፈራ ሞተ? የት ነው የተቀበረው? ወይኔ ተፈራ ወይኔ እያለ እየየውም በፍርድ ቤት ውስጥ አቀለጠው። ዳኛው የነውጤ ሁኔታ ከክሱ ለማምለጥ የዘየደው መስሏቸው የተለያዩ ጥያቄዎች ቢያቀርቡለትም መልሱ
አራምባና ቆቦ ሆኖ አልያያዝ ስላላቸው አእምሮ የተነካ ንክ መሆን አለበት ብለው በመገመት አማኑኤል ተልኮ የምርመራው ውጤት ከፋይሉ ጋር ተያይዞ እንዲቀርብላቸው ትዕዛዝ ሰጡ። ሞገደኛው ነውጤ አማኑኤል ሆስፒታል ሄዶ የስነ አእምሮ ታዋቂ ዶክተር ቢመረምረው ቁልጭ ያለ ጤነኛ ሰው ሆኖ ስላገኘው መልሱን አያይዞ ወደ ፍርድ ቤቱ ላከ። ነውጤ ፍርድ ቤት እንደተመለሰ አቃቢ ሕግ 3 ምስክሮች አቀረበበት። አንደኛው ምስክር አለበል ዘለቀ ነው። አለበል ስለ ሟች አሟሟት ሁኔታ እንዲያስረዳ ሲጠየቅ ሲሞት አብሬው አልነበርኩ፣ ምኑን ተምን ይዤ አሟሟቱን ለጌታዬ እንደ ወዳጅ እንደ ዘመድ የተለቀመ አጥንቱን ከመቅበር በስተቀር የሚል መልስ በመጨረሻ በመስጠቱ ለምስክርነት መብቃቱም በችሎት ፊት አጠራጣሪ ያደረገውና ከችሎቱ ወጣ። እንዲሁም ሁለተኛው ምስክር አለባቸው ተሻገር ለቀረበለት ጥያቄ ውሉ የጠፋ መልስ በመስጠቱ በችሎቱ ተቀባይነት ሳያገኝ መቅረቱን ባለፈው ሳምንት ትረካችን አስደምጠን ዝግጅታችንን አጠናቅናል። ለዛሬም ሳምንት ካቆምንበት ከሶስተኛው የምስክር ቃል በመነሳት ትረካችንን እናቀርባለን። ደራሲ አበራ ለማ፣ ህትመት ኢትዮጵያ መጽሐፍት ድርጅት፣ ተራኪ ፍቃዱ ተክለማርያም፣ ሞገደኛው ነውጤ። ሶስተኛ ምስክር ይቅረብ ብለው አቃቤ ሕጉ ዳኛው ካዘዙ በኋላ አቶ አለባቸውን ስነ ስርዓት አስከባሪው ከችሎቱ አስወጣው። ቀርቧል ጌታዬ አለ እጅ ነስቶ አቃቤ ሕጉ። ስምህ? የተለመደው የዳኛው ጥያቄ ለሶስተኛው ምስክር ቀረበለት። ተከተል ባንጃው አለ ሶስተኛው ምስክር። እድሜ? አላውቀውም እርግጡን። መቼ እንደተወለድክና ስንት ዓመት እንደሆነ አታውቀውም? ታንጀቴ ነው አላውቀውም። ባውኦ መንገዶኝ ብለው ነው። በግምት ስንት የሚሆነ ይመስልሃል? አባቴ 14 ዓመት ሊሳለ ነው አሉ የተወለድሁት። እናቴም ገና ሕፃን ነበረች ይላሉ። እንግዲህ ሁለቱም አርጅተው ከሞቱ 5 እና 6 ዓመት ሆኗቸዋል። ግምቱን በዚህ ውሰዱት። እንግዲህ አልተግባባንም። የእድሜህን ልክ በቁጥር ብትነግረን ነበር እንጂ የሚረዳን ይሄማ አሉና በቅርታ ፈገግታ እንደተዋጡ ሶስተኛው ምስክር ተከተል አቋረጣቸው ዳኛውን። 80 ልበልዎት ይሆን? አልበዛም? እንግዲህ እኔን የሚያደክመው እርሶም ቢገምቱትስ ኖሮ። አመላለሱና አነጋገሩ ከሙሉ ከቅንነትና ከግልጽነት የመነጨ ነው። ባንተው ያምራል ብዬ ነው። ለምሳሌ ዳኛው ችሎት ባይሆንባቸው ኖሮ ሳቃቸውን የሚቆጣጠሩት አይመስልም። ቀይ ፊታቸው ድልህ መስሎ አይኖቻቸው ይቁለጨለጫሉ። እንግዲህ ቢተንስ 50 ቢተለም 150 ተብሎ ይመዝገባ ጌታው። ዳኛውም ሌላውም ተያይዘው ሳቁ።
ተከተል ተደናገጠ። ደህና፣ ለመሆኑ ስራ ምንድነው? አሉና ዳኛው ወደ ሌላ ጥያቄ አመራ። ጥበበኛ? ምን አይነት ጥበበኛ? አንጥረኛ? የምን አንጥረኛ? የጌጥ ነዋ። ኋላማ እቢያል አላጥር። ሟችና ገዳይን ታውቃቸዋለህ? አላውቃቸውም። ጸብ ወይም ዝምድና የለህማ? የለኝም። ስለ ወንጀሉ አፈጻጸም የምታውቀውን ብትገልጥልን። እኔ ያየሁት ሁለቱ ተያይዘው ሲጓተቱ ነው። ተያ በኋላ አንደኛው ተሰወረ። የማው ይሄው ነው። ሲጓተቱ ስትል ምን ለማለት ነው? ብታብራራው። ተወንዙ መሃል ወማው አንዱ አንዱን እየጎተተው በፈረሰኛ ሲነዱ ነው ያየሁት ለማለት ነው። አንተ በዚያን ሰዓት የትና ምን ስትሰራ ነበርክ? ጀማ ወርጄ ለሞፈር የሚሆን እንጨት ቆርጥ ነበርና ተወንዙ ሰዎች ሲጮሁ ሰምቼ ወደ ወንዙ ሳተኩር ነው ያየኋቸው። ክቡር ፍርድ ቤቱ ለምስክሩ ጥያቄ እንዳቀርብ ይፈቅድልኝ ዘንድ በትህትና ጠይቃለሁ አለ አቃቤ ሕግ ዳኛውን። ጠይቅ፣ ተፈቅዷል። ከተጓተቱ በኋላ አንዱ ተሰወረብኝ ብለሃል እና ባንተ አስተያየት ሟችን ገዳይ ደፍቆ ገሎታል ለማለት የፈለግህ መሰለኝ አይደለም? አለው አቃቤ ሕጉ። ሁለት ሰዎች ሲታገሉ መቼም አንዱ መውደቁ አይቀርም፣ ተሸናፊው ወድቋል ነው የምለው። እስቲ ደግሞ እናንተም ፍረዱ፣ መቼም ፍርድ እንደራስ ነው አለ ምስክሩ ባልተረጋጋ ድምፅ። አመሰግናለሁ፣ ጥያቄን ጨርሻለሁ አለና እጅ ነስቶ ተቀመጠ አቃቤ ሕጉ። ክቡር ፍርድ ቤቱ መስቀለኛ ጥያቄ ለምስክሩ እንዳቀርብ ይፍቀድልኝ ሲል የተከሳሹ ጠበቃ በተራው ጠየቀ። ጠይቅ፣ ተፈቅዷል አሉ ዳኛው ከማስተዋሻቸው ላይ እንዳቀረቀሩ። ሟችና ገዳይን አላውቃቸውም ስትል ቅድም ተናግረሃል። ታዲያ የትኛው እንደደፈቀው አረጋግጠሃል ሲል ጠየቀው ጠበቃው። መቼም የተደፈቀው ሟች ቢሆን የደፈቀው ደግሞ ገዳይ መሆኑ ነው። እስቲ ደግሞ እናንተም እንደየራሳችሁ ብጤት ፍረዱት አለ ባመላለሱ ፍርጥም ብሎ። የተደፈቀው ማን ነው? የደፈቀውስ በስም ለይተህ ለፍርድ ቤቱ ብታስረዳ። አሁንም ጠበቃው ምስክሩን ጠየቀው። የተደፈቀው ሟች፣ የደፈቀው ገዳይ ያልኩ ስማቸውን ማቤት አባት ያውቄ። መልካቸውንስ ለይተህ ታውቃለህ? ጠበቃው ምስክሩን በጥያቄ አፋጦ ምስክርነቱን ውድቅ ለማድረግ የተዘጋጀ መሰለ። እንዴት ያለ ፈተና ነው! እኔ ያለው ጣፋፍ ላይ እነሱ ያሉት ጀማ መሃል ቤት አባታችን ተጠጋግተን ተያየን ብለው ነው። ክቡር ፍርድ ቤቱ ይህን ቃሉን በሚገባ እንዲያሰፍርልኝ እጠይቃለሁ። ጥያቄን ጨርሻለሁ፣ አመሰግናለሁ አለና ቁጭ አለ። ለዛሬው እዚህ ላይ ይበቃናል። ሳምንት የተከሳሽ የመከላከያ ምስክሮች ቀርበው ቃላቸውን ይስጡ ብለው ዳኛው ትዕዛዝ ሰጥተው ችሎቱ ተነሳ። የተከሳሽ ጠበቃ የመከላከያ ምስክሮች ቀርበዋል አሉና የችሎቱን ዙሪያ ገብ ባይናቸው ቃኙ። ዳኛው አልቀረቡም ጌታዬ አለ እጅ እየነሳ የተከሳሹ ጠበቃ። ለዛሬ እንዲቀርቡ ታዞ አልነበረም እንዴ? ለምን አልቀረቡ? ምስክር ስላልተገኘ ነው። አስፈላጊውን የመከላከያ ሐሳብ ተከሳሽ ራሱ እንዲያቀርብ ክቡር ፍርድ ቤቱ ቢፈቅድልኝ አለ ጠበቃው ዳግመኛ እጅ በመንሳት። ደህና ነው፣ ተፈቅዷል። አመሰግናለሁ ጌታዬ። አሁንም እጅ ነሳ። አቶ ነውጤ፣ አቶ ተፈራ ደበሌን ላለመግደልህ ምን የመከላከያ ማስረጃ አለ አሉና ዳኛው ተከሳሹን ጠየቁት። አረ ያጠባ እንኳን ልገለው እስተመሞቱም ተናንተው አፍ ነው የሰማሁት ብዬም አልነበር ጌታ። ታዲያ ይህን ጥያቄ ምደግም ምን አመጣው? አጀብ እኮ ነው እናንተ ሆዬ።
በመገረም ኩታውን ወደ አፍንጫው ከአንድ ጎን ጣል አደረገ። ነውጤ አቶ ነውጤ ለተጠየቀው ጥያቄ መልሴ ነው የምትለውን ብቻ ተናገር። ጀማን አብራችሁ ስታቋርጡ ነበር ወይስ አልነበረም? እንዴታ በሚገባ እንጂ ያውም እጅ ለእጅ ተያይዘን። ከወንዙ መሃል ስትደርሱ ደፍቀኸዋል አልደፈከውም? ምን ሆኑብኝ ጌታው? ጀማን እንደው ለራሱ በፈረሰኛው ግንድ ሳይቀር የሚደፍ ምን ሁን ብዬ ነው ደግሞ እሱን ምደፍ? የንዴት ስሜት ተናነቀው ነውጤ። ከወንዙ መሃል ስትደርሱ ትታገሉ ነበር ተብሏል። ጸቡን የጫረው ማን ነው? በዚያ እዝበት ኧረ እኔና እሱ ምንም ጠብ የለን። በእርግጥ ፈረሰኛው ውሃ ተኔም ተሱም ታለቱም ተግንዱም ተምኑም ጋር ይጋጭ ነበር። ጠባጫሪው እንግዲህ ማን እንደሁ እርሶ የሚያጥሩት። አቶ ነውጤ ሌላ ከወንጀሉ ነፃ ያደርገኛል የምትለው ሐሳብ እንዳለ? አረ በፍጡ ምን ጥፋት ተገኝቶ እንኳን ወንጀል ክፉ አላልወጣኝም እንዴ የነውጤ? መግደል ወንጀል አይደለም ነው የምትለው? አረ ጌታው ይሄ ንግግሮ ያያይመናል። ቲሞቴ ያላየሁትን ሰው መሞቱን እንዳረጋግጥልዎት ይሻሉ። ተህም አልፈው ገድለዋል ይሉኛል። የኔ ጭንቀትን አገር የተመልሼ መቼ ሙቶም እንደው ህርሜን ባወጣው ባገርም ታለ ናፍቆቴን በተወጣው ነው። ብቻ እንዲያው አጀብ ነው ጌታው። ለመሆኑ ቅድም እንዳልከው ወንዙን እጅ ለእጅ እንደተያያዛችሁ ነበር ዳር ድረስ የተሻገራችሁት? አይ ጌታው መቼ እንቶን ይሄ ፈረሰኛው አንዴ በላያችን ላይ ሲባርብን ባፍና ባፍንጫችን ውሃ እየተጎነጨን ሰማይ እንሁን ምድር ያለንበት ጠፋን እንጂ። እኔም የነፍሴን አንድ ግንዲላ ላይ ተጣብቄ ወደ ዳር ስሳብ እሱም አንዴ በጀርባው አንዴ በደረቱ እየተገለባበጠ ካጠገቤ ሸተት አለ። ቤት እንደወጣ እንግዲህ እሱ እንጂ ማን ያውቀዋል ብለው ነው አለ ነውጤ በትዝታ ወደ ኋላ የተጠራ ይመስል ፍዝዝ ብሎ። ይበቃል አቶ ነውጤ። አቃቤ ሕግና የተከሳሽ ጠበቃ የመፋረጃ ሐሳባችሁን አቅርቡ አሉና ዳኛው ትእዛዝ ሰጡ። አመሰግናለሁ ክቡር ፍርድ ቤት። አቶ ነውጤ በግፍ የፈጸመውን የግድያ ወንጀል ለመደበቅ በገራገር አቀራረብና አነጋገር መጠቀሙን ክቡር ፍርድ ቤቱ ልብ እንዲልልኝ በቅድሚያ ጠይቃለሁ። በተረፈ ግን የግድያውን ወንጀል በትክክል ለመፈጸሙ የሕግ ምስክሮች ቃልና ራሱም ከወንዙ ውስጥ አብረው መግባታቸውን የሰጠው የእምነት ቃል እንደ ማስረጃ ተቆጥሮልኝ አሟሟቱ ለቴክኒክ ማስረጃ አሰባሰብ ያልተመቸ መሆኑንም በመገንዘብ የሞት ፍርድ እንዲፈረድበት ክቡር ፍርድ ቤቱን በታላቅ ትህትና እጠይቃለሁ። ጨርሻለሁ። አመሰግናለሁ አለና አቃቤ ሕጉ እጅ ነስቶ ተቀመጠ። የተከሳሽ ጠበቃ የበኩልህን የፍርድ ሐሳብ አቅርብ አሉና ዳኛው ፈጠን እያሉ በማስታወሻቸው ላይ አንዳንድ ነጥቦችን ማስፈር ቀጠሉ። አመሰግናለሁ ክቡር ፍርድ ቤት። አቃቤ ሕግ ያቀረበው የወንጀል ክስ መሰረት የሌለውና ያልተጨበጠ ነው። የሕግ ምስክሮቹ ቃል በቂና በማስረጃነት ሊቀርብ የሚችል ካለመሆኑም በላይ ምንም የቀረበ የቴክኒክ ማስረጃ የለም። ስለዚህ ተከሳሹ አቶ ተፈራ አደፍርስን ያልገደለው መሆኑ ታውቆ በነፃ እንዲለቀቅ ክቡር ፍርድ ቤቱን በትህትና ጠይቃለሁ። አመሰግናለሁ አለና እጅ ነሳ የተከሳሹ ጠበቃ። ወየት ነው ያለው ጓዴ? ወየት ነው ያለው ነውጤ? ወየት ነው ባልንጀር? ኧረ ከጉድ አውጦኝ! ኧረ ማልዱኝ! ኧረ ገላግሉኝ! ጓዴ ባልንጀሬ ነውጤ እያለ አንድ እንግዳ ሰው ችሎቱን በጩኸቱ እያናወጠ ወደ ዳኛው ወንበር ተጠጋ። ምንድነው? ስነ ስርዓት ሰውዬ! ፍርድ ቤት ውስጥ ነው እኮ ያለው። ስነ ስርዓት አትጩ እያለ ስነ ስርዓት አስከባሪው ቢከተለውም ሰውየው ሊረጋጋ አልቻለም። ኧረ በወንድ ልጅ አምላክ! ኧረ ስለ ነፍስ! ኧረ በነውጤ ሞት! ወጊዱልኝ ለአኝ ወንድሜን!
ወንድሜን ነውጤን ባልንጀሬን እያለ ዱታ ነኝ አለ። ተፈራ ባልንጀር ወንድሜ አለ የሞት ሞቱን ነውጤ። ለካስ ያልታወቀው ሰውዬ ሟች የተባለው ተፈራ ኖሯል። ምን ፍርጃ ፈረደብህሳ? ምን መዓት ወረደብህሳ? ነውጤ የወንዜ ልጅ የአገሬ ልጅ አብሮ አደጌ ምን አገኘህሳ? ወይ ነዶ ወይ ወንድሜን አለና ከነውጤ ጋር አንገት ለአንገት ተያይዘው መላቀስ ጀመሩ። የኔው ዕዳው ገብስ ነው። አንተ ለመሆኑ ነፍስ አለን? ሞታል ብለው እርሜን ስበላ ከረምኩልህ ባልንጀሬ ተፈርዬ ጓዴ። አሁንም የናፍቆታቸውን ያህል አንገት ለአንገት እንደተያያዙ ሲላቀሱ ችሎቱን ያልተጠበቀ አጋጣሚ ውስጥ ከተው አስደመሙት። አንድ ጊዜ ጸጥታ! ስነ ስርዓት አስከባሪ አንዴ አስታክሳቸው ባክህ አሉ ዳኛው። መደናገጣቸው ካነጋገራቸው ያስታውቃል። እስቲ አንድ ጊዜ ጸጥታ ባካችሁ። ችሎቱን መረበሽና ስነ ስርዓት ማበላሸት እንደሚያስቀጣቸው አታውቁም? ለምን ጸጉራችንን ተላይተን ገባን እንዳትሉ አለ ስነ ስርዓት አስከባሪው። ካንጀቱ እንዳልሆነ አነጋገሩ ይሰብቅበታል። አቶ ተፈራ ደፍርስ ማለት አንተ ነህ? አሉ ዳኛው በአድናቆት ትክ ብለው እየተመለከቱት። አዎን ጌታዬ፣ እኔ ነኝ ጦሰኛው ተፈራ ደፍርስ ማለት ባልንጀሬን ለመከራ የዳረኩት። ወይኔ ጓዴ፣ ወይኔ ነውጤ እያለ እየየውን እንደመቀጠልም ዳዳው። ለመሆኑ የት ነበርክ? ሞተህ ተቀብረሃል አልተባልክም ነበር እንዴ? ከየት ተገኘ? አሉ ዳኛው ሌሎች የሚጠይቋቸው ጥያቄዎች ያለቁባቸው ይመስል። ኧረ አልሞትኩም፣ ቆሜ እያዩኝ ጌታው። ጠላቴ የት ሄዱ? ሞትን የሚመኘት ሄዶ እኔም ሞት አንድዬ ሳለ እንኳን ሞት ብርቱ ህመም አይነካኝም። ምን አልኮት ጌታው እያለ ሞተ መባሉን የተጠገነነ ያህል እየተንገሸገሸ መልሱን ሰጠ። ግራና ቀኙ በአጋጣሚው እንደተደናገጠ ነው። አለመሞትክንስ ይሄው ባይናችን አይተናል። ለመሆኑ የት ነበርክ? የት እንደነበርክና የት እንደከረምክ አስረዳን አሉ ዳኛው የተፈራን ምጸታዊ አመላለስ እንደመጋፋት እያሉ። እግዚአብሔር በታምሩ ከሞት አፋፍ ያተረፈኝን ህመሜን ማውጋቱ እንኳን ግርሻን መመኘት ነው። ቢሆንም መቼም እርሶን የመሰለ ጨዋ ሲጠይቀኝ መንገሬ ደግሞ በአምላክ ፊት አያሳጣኝም። የሐምሌ አቦለት እኔና አያነውጤ ተፌጥራ ተነስተን ጀማል ልንሻገር ስንገሰግስ መንገዳችን ለየእል ነበር። እኔ ታቹን በእንሳሮ ኦላ በደስጌ በኩል ፍቼ ተህቴ ዘንድ በእግሬ ልሻገር ነበር ተቤቴ የወጣሁት። አያነውጤ ደግሞ የወታደር ልጁን ተወራጭ ታዲስ አበባ ሊያመጣ በለሚ በኩል ነበር ተሳፍሮ ሊሄድ ሐሳቡ። ታዲያ ጀማን መሻገር ላይ ያለን መሃል ስንደርስ ያልማደኛ የውሃ ሙላት መጥቶ ከመሃል ላይ አየ። እኔ ያስኳትን ስንቅ ተጄ ውሃው ሲነጥቅብኝ እሷን ስከተል አብሬያት እበሳልኩኝ። ይሄ ፈረሰኛ ውሃ አይሰሩ ስራ ሰርቶኝ ከተጫወተብኝ በኋላ ከአንድ ደለል ላይ አሳረፈኝ። ታያም መንገደኞችና እረኞች ተጋግዘው ወደ መንደር ወሰዱኝ። የማውቃቸው የዚያው መንደር ሰዎች ውሎ ታደር አይተርፍም ብለው በአሬዛ ወደ ፍቼ ሌቱን ይዘውኝ ሄዱ። እዚያም ታኪም ቤት ተኝቼ እህቴን ባስጠይቅ ወደ ዳር አገር መሄዷን አረዱኝ። እግዚአብሔር ይስጣቸውና ሐኪሞቹ እንደ ወንድማቸው እያከሙ እያበሉ እያጠጡ 2 ወር አቆዩኝ። ድኜ አገሬ ስገባ የአያነውጤን በኔጦስ መታሰር ሰምቼ ስገሰግስ እዚሁ መጣ።
አንቱ ጌታው ይሁንምና ነውጤን ተገበያ መሃል በቃጫ ገመድ እንደው ልትሸመጥት ኖሯል። ይሄ ሁሉ አውጫጭ ወይ ነዶ ወይ አሳር ወይ በጠን ወይ ባልንጀራ ወይ ነውጤ እያለ በቁጭት ሲርገፈገፍና ነውጤን ሲያቅፍ ስነ ስርዓት አስከባሪው ጣልቃ ገባበት። በቃ ይሄ መሳሳሚያና መተቃቀፊያ ቦታ አይደለም። ተመለሰውዬ እንደጀመርከው በትክክል የተጠየቀውን ጉዳይ ብቻ አስረዳ። ምን የችሎት ስነ ስርዓት የማያውቅ ሰው ነው የገጠመኝ አለ በንዴት ስነ ስርዓት አስከባሪው። አቶ ነውጤ ጀማን ከተሻገርክ በኋላ ጓደኛህን አቶ ተፈራን እንዴት ሳታፈላልገው ወይ ሳታስታውሰው በቀጥታ መንገድክን ቀጠልክ? ዳኛው ጥያቄያቸውን ከተፈራ ወደ ነውጤ አቀኑ። የጋራ መንገዳችን እኮ ጀማን እስክንሻገር ድረስ ብቻ ነበር። ወንዙን ታዲያ ዘመዶቼ ሞቷል ብለው የቀበሩት ማንን ነበር? ጌታው ጀማን ያውቁትም መሰል። አለቱ የሰማይ ስባሪ የሚያካክል እኮ ነው። ታማሃል ፈረሰኛ የጠለፈው ሰው እንኳን የሰራ አካላቱ ሊገኝ የለበሰው እጅ ጠባብም ለምልክት አይገኝ። ታዲያ የኔ ዘመዶችም ያበሩት ሰው አጥንቱ ተለእሞ እጅና እግሩ የማይለይ ነበር አሉ ሲነግሩኝ። ለሁም 2 ቀን ሙሉ ጅረት ለጅረት ሲማስኑ ውለው ውሃ እንደወሰደ በምን አወቁት? ወደ ጀማ ስንወርድ አፋፉን ያስተዋለን ሰው መንደር ሄዶ አያ ተፈራን ውሃ ወሰደው ብሎ ነግሮ ነዋ። ምን ሰው ለወሬ ችኩል ነው። እንኳን ያየውን የሰማውን አይንና ጆሮ ጭምር አውርቶ የሚያስወራ ነው። አያው ነውጤ ደፍኦ እንደ እድለኛ አድርጎ ለዘመዶች አውርቶ ይሄን መከራ እንዲቀበል ያደረገው እሱ አይደል? ዋ ብቻ ደህና መሆኔ አለ በቁጭት አይነት ትከሻውን ሰበቅ አድርጎ ተፈራ። አቶ ነውጤ ቂም በቀል የተያያዝከው እንዲያው የቆየም ይሁን የቅርብ ጊዜ ቁርሾ ባንተ ላይ ያለው ሰው አለ? አሉ ዳኛው ወደ ነውጤ በመልካች ጣታቸው እያመለከቱ። እኔ እንደው ተወልጄ አድጌ ቤትና ንብረት እስካፈራሁበት ጊዜ ድረስ ከሰው ጋር ብርቱ ጸብ የተጫጫርኩበትና የተያየንኩበት ሰው የለኝ ብቻ አለና ነውጤ ንግግሩን አቋርጦ መሬት ያይገባ። እንዴት ብቻ ተናገረው ለማለት ያሰብከውን አሉ ዳኛው ፈጠን ብለው። ብቻ ደም የተአባ ነው ወገን አለ። ጊዜው እንኳን ሩቅ ነው። የክፉም የበጎም ሳንባባል ይኸው እስከ ዛሬ አይተናል አለ ነውጤ እንዳይናፋር ልጃገረድ ካንገቱ ጎንበስ ቀና እያለ። እነማን ናቸው? በምን ምክንያትስ ነው ደም ልትቃቡ የቻላችሁት? ጠየቁ ዳኛው። ያጎቴ ልጅ እና ያድፋባቸውን የእህት ልጅ ገሎ ታገር በመጥፋቱ አለ በመልሱ ነውጤ። ጌታው እድም ያልሆት አፋፎኜ አያተፈራን ጀማ ሲወስዶ አየሁ ሲል ለዘመዶቼ ነገር ያልኩት ሰው ያድፋባቸው ታላቅ ልጅ ነው ሲል ተፈራ ጣልቃ ገብቶ ለዳኛው አስረዳ። አሃ እሱ ሰውዬ አቶ ነውጤ አንተን ደፍቆ እንደገደለ አውርቷል ማለት ነው። ይቺ ነች በቀል ማለት። ከወንጀል ነፃ የሆነውን ሰው ነው እንዲጉላላ ምክንያት የሆነው። ይገርማል አሉ ዳኛው አመልካች ጣታቸውን ካፍንጫቸው ላይ ጣል አድርገው ነውጤን እያስተዋሉ። እንዴታ ጌታው ተጥንትም ነጣ ነኝ እንዳሬ የጠራው እንደ ወተት የነጣው እንዴታ ሲል ነውጤ ግራና ቀኙን ባይኑ እየማተረ ከቆመበት ተንጎማለለ።
እንግዲህ አድማጮቻችን ሞገደኛው ነውጤ የተሰኘው የአጭር ልቦለድ ትረካ በዚሁ ይፈጸማል። ሳምንት በሌላ ድርሰት እንገናኝ። እስከዚያው የቴክኒክ ባለሙያው ገብረ እግዚአብሔር አያሌው፣ አዘጋጅ ደጀኔ ጥላሁን ደህና ቆዩን በማለት እንሰናበታለን። መልካም ሳምንት።